ንገረኝ አንተ ስከፍት መጣ 09 ዘሏጤ ሰማይ ሲላወስ ደመናው ሲላወስ አንቺ ቅርሻታ ከብት ጉርድ በርዴ የሶፋ ግን የሚያሳዝን ነው። በወንዶ ገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱም ወስነዋል በሚል ሰላም እንዴት ናችሁ? እንዴት ከርማችኋል? እንዴት ሰንብታችኋል? እንዴት ቆይታችኋል? የተከበራችሁ ቻናሌ ቤተሰቦች እንደምን አላችሁ? ዛሬም በድጋሚ ተገናኝተናል። የተለያዩ ቪዲዮዎችን ለእናንተ ይሆናሉ ብዬ አሰብኳቸውን ይዤላችሁ መጥቻለሁ። እናንተም እንደምትወዷቸው ተስፋ አደርጋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ ጀምሩ። እስከ መጨረሻው አብራችሁን ቆዩ። እዚህ ሰዓት የሰማሁት መረጃ እጅግ በጣም የሚያሳዝን ነው። በወንዶ ገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱም ወስነዋል በሚል በርካታ ሴቶች ላይ የደቦ ጥቃት እየተፈጸመ መሆኑን እየተመለከትን እንገኛለን። በቪዲዮ ከተጋሩት ላይ ከተመለከትኩት መሃል ታዲያ እቺንም ሴት ጨምሮ ሌሎችንም ሴቶችም ሱሪ ለብሰው በሚሄዱበት ሰዓት በርካታ ወንዶች ተሰብስበው ሱሪያቸውን ለማውለቅ ሱሪያቸውን ለመቅደድ እንደዚሁ ደግሞ ሱሪያቸውን በመቀስ ሲቀዱ የሚያሳዩ ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ይህ እጅግ በጣም አስነዋሪ የተባለ ነገር ሲሆን እነዚህን ሴቶች ታዲያ ከጥቃት ልንከላከላቸው ይገባል። ይህንን ጥቃት የፈጸሙ ሰዎችም ታዲያ በሕግ ሊጠየቁ ይገባል። የሀገር ሽማግሌዎች የወሰኑትን ውሳኔም መለስ ብለው ሊያጤኑት ይገባል። ማንኛውም ሰው በፍቃዱ የፈለገውን መልበስ ይችላል። የማህበረሰቡን እሴት፣ ኖርም፣ ካልቸር እስካልጣሰ ድረስ ታዲያ የፈለገውን ልብስ መልበስ ይችላል። ይህንን ሕግ ተጣርሰው ታዲያ ብዙዎችም ሴቶች እህቶቻችን ላይ ጥቃትን እየፈጸሙ ይገኛሉ። ሕጉ መውጣቱ እንዳለ ሆኖ ሕጉ ሲወጣ ታዲያ ቅጣትም ተገቢ የሆነ ቅጣት ጎን ለጎን መውጣት ነበረበት። ሕጉም ትክክል ባይሆን መውጣቱ በራሱ ትክክል ባይሆንም ከህገ መንግስት የተጣረሰ ነገር ሆኖ ስለሆነ የተቀመጠው ራሳቸውን ችለው ተገንጥለው ሀገር የሆኑ እስካልሆኑ ድረስ ህግ የማውጣት መብት የላቸውም። ህግ አወጡ እንኳን ቢባል ደግሞ ተመጣጣኝ የሆነ ቅጣት ነው ማውጣት ያለባቸው። ከዚህ ቀደም አንድ ጋዜጣ ላይ ያነበብኩት ነገር ምን መሰላችሁ? ደብረ ብርሃን ላይ ሁለት ሴቶች ከጉልበታቸው በላይ የሆነ አጠር ያለ ቀሚስ ለብሰው በመገኘታቸው ምክንያት 50 ብር ተቀጡ የሚል አንድ ዜና አንብቤ ነበረ። ከጉልበት በላይ ቀሚስ መልበስ አይቻልም ከተባለ የለበሰስ ሲባል 50 ብር ይቀጣል ማለት ነው። ልክ እንደዛ አይነት ተመጣጣኝ ቅጣት እስካላቀረቡ ድረስ እንዲህ በደቦ ፍርድ ግን እንደውም ተሰብስበው ሱሪያቸውን ለማውለቅ ለመቅደድ አይነት ነገር ሌላ ነገር ነው። ይሄ በጣም ሌላ ነገር ነውና አባቶች ያወጡትም ህግ ልክ አይደለም። እንደገና ደግሞ ቅጣትም አለማቅረባቸውና በተገቢው መልኩ አለመቀጣታቸው እነዛ ሴቶች እንደዚህ ወንዶች ከበዋቸው ሱሪያቸውን እያወለቁ በጣም የሚደብር ነገር ነውና እናንተስ እስኪ ምን ትላላችሁ? ሚስቴ ድሮ ጓደኛ ነበረች። ጓደኛ ነበርን ማለት ምን አይነት ጓደኛ መሰለ? ለምሳሌ እኔ ገርልፍሬንድ አለኝ፣ እሷም ቦይፍሬንድ አላት እና እናማቸዋለን ነገር አለ አይደለ? እንደዚህ እንዳታረጊሽ ወንድ ይኸውልሽ ምናምን ብዬ መመክራት እሷም እንደዛ ምትለይ ማለት ነው። በጣም የምንጓደድ ጓደኛ፣ ምንም ነገር የማንደባበቅ፣ አንድ ነገር ከማረጓ በፊት ለኔ ሳትነግረኝ የማታረግ እኔም ለሷ ሳልነግራት ምንም ነገር የማላረግ ጓደኛ። በኋላ እንዴት ሆነ መሰለ? አንዳንድ ጓደኞቻችን የጋራ ጓደኛ ለብቻ ካዩኝ ሚስቴ ሄደች ይሉኛል። እሷንም ባልሽት አለ እንደ ጨዋታ አይ ቲንክ እሱ ነገር እንደዘር ሆኖ ቀስ ያለ መተሳሰብ ጀመርን መሰለኝ። ከዛ በጣም ኃይለኛ መሳሳብ፣ ኃይለኛ መዋደድ። እኔ እሷን በጣም እንደወደድኳት መቻወኩ መሰለ። የሆነ ጊዜ በግሩፕ ቫኬሽን እንሂድ ተባለ፣ ክፍለ ሀገር እንሂድ ተባብለን ደወለችልኝና ይቅርታ አልመጣም አለች። በጣም ደበረኝ። በቃ መቅረት ፈለኩ ምናምን ደበረኝ ብታይ። በጣም ልንሄድ አካባቢ ኳላ መታ እኔን ያዘች አለ አይደል እንደ ጨዋታ። እሷ ለካ ሰርፕራይዝ ነው አልመጣም ብላ መጣ። እንባይ አልመጣም በደስታ ማለት ነው። እንባይ መጣ። በቃ እንባ ተናነቀኝ እና በጣም እንደወደድኳት ገባኝ። ከዛ በጣም እንትኑ እየተፈጠረ መጣ እሷም ጋር እንደሱ አይነት ነገሮች። ከዛ ፈራው በኋላ ለምን ይሄኔ መሰለ ጓደኝነት በጣም ነው የምንዋደደው ወደዚህ ከቀየር ነው የሚበላሽ መሰለኝ እና አወራንበት። ጓደኝነታችን እንዳያበላሽብን ይሄ ነገር ምናምን ብለን ተነጋገርን። ይቀርብን ነገር ከፍቅሩ ይሉ ጓደኝነቱ ይሻላል። አዎ በጣም ነው ጓደኛ የነበር ነው እና ጓደኝነቱ አለን። ከዛ እሺ ልክ ነህ ምናምን ተባባልን። አለን በጣም አሪፍ ግን አትችልም መለየታች በቃ ገብቶልናል እና እያለ በጣም መዋደድ ጀመረና መወሰን ደረጃ ሲመጣ እሷም በጣም የተሻለ ሰው የተሻለ ምን በደንብ የተሻለ ነው የሚባለው ምንም የሰማይ ከምድር እንደራቀ ከኔ በኑሮ የራቀ ጓደኛ ነው እንትን ነበር። ቦይፍሬንድ ነገር ነበራት።
ይቅርታ አድርጉልኝና ወንድና ሴት ቤስት ፍሬንድ ይሆናሉ ብዬ የማላስብ ሰው ነኝ። ያው የእናንተን አላቅም። በጣም የምትወዱት ቤስት ፍሬንድ ያላችሁ ሰዎች እንደምትናደዱብኝ አውቃለሁ። ግን የሆናችሁ እንግዲህ እንዴት ነው የሆናችሁት? እስኪ ኮሜንት ላይ ጻፉልን። አስተሳሰብ የታነጽኩ በበሳልነት የመጠቁ በንግግር እንጂ እላፊ ማሪስ በስመ አብ ምን አይነት ጥልቀት ነው! ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስለኝም። ምድን ከጥልቀት ምልቀት ይባላል። የአስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ። ለስድብ ምላስ አይታዘዝልኝ። ምን አይነት ተፈጥሮ ነው ያለሽ? እንዴ ምን አይነት ሚስጥር ያገኘሁት? ወይ ለማየ ልንገራት። አንተ ወንድ አይደል እንዴ? በዚህ እድሜ ማየ ምናምን ትላለህ እንዴ? አይ ለእናቴ እኮ ያለውን ነገር ቅርሻ ከብት ጉርድ በርሜል የሶፋ ግን ወረዘን ገጣባ ለፈጨጫ እንጭጭ ልፋጭ ለሃጫ ሰው ተናጋሪ ያደርጉ እንኳን አልናገር ግን ሳልሰድበው አንቃት ይቆጥሽ ይስተው ጉርድ በርሜል ምን የሀገር ካሸከመችው በኋላ ሳልሰድበው መጣው ብላ ደግሞ መቆጨቷ ምን ቆንጆ ቢሎ የሚደነቁበት ዋሽ እኔ ታባሽ ነው የምታምሪ በናትሽ የሆነ ነገር በእኛ ለመስቀል ክትፎ ምናምን አበይም እኛ ጋር ለመስቀል ክትፎ ምናምን ስልሽ ነው የምመጪው። አየሽ አንቺ ክትፎ ዲገር ነሽ። ክትፎ ስትባይ የምትመጪ ክትፎ ሳትባይ ነው የምትሄጂ። ለክትፎ ብለሽ ነው የመጣሽው። አየሽ አንቺ ክትፎ ዲገር ነሽ። ለክትፎ ዲገር ነሽ አንቺ። ጉራጌ ፒፕል መንቃት አለበት። ሚስቴ ማንበብ አትችላቸውም ብዬ ያሰብኳቸው ቃላቶች ዝግጁ አንደኛ ውሃ አስረከፈከፈኝ። ዋው 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 ዋው። ሁለተኛ እኔ አታቆለባብሽኝ። ዋው ዋው የኔ ሚስት። ሶስተኛ ቀላል ነው። ብርሽ በቃ ተይው። አራተኛ ጸጉር አንጀረገገው። ዋው 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 የኔ ሚስት ዋው። አምስተኛ ቀላል ነው። እኔ ራሱ እነዚህ ቃላቶች በጣም ነው የሚከብዱኝ። ሴቶች ትችሉታላችሁ እንዴ? ምን ሆነን ነው? የምትችሉ እስኪ ጻፉት። ለምንድን ነው ግን ትምህርት ቤት ያልነገሩን? መቀነስ ማለት በቁጥር መስመር ላይ ወደ ኋላ መሄድ ማለት ነው። 6 ሲቀነስ 3 ለልጆች እንዴት ነው የምታሳዩት? ከምን ትነሳላችሁ? ከ6 6 ላይ ምልክት ታረጉበትና በቁጥር መስመር ላይ ምን ያህል ወደ ኋላ 3 ወደ ኋላ ትመጣላችሁ። ለምን? መቀነስ ማለት በቁጥር መስመር ላይ ወደ ኋላ መሄድ ስለሆነ። ስለዚህ 1 2 3 ማናገኛችሁ? 3 ናገኛችሁ። ማካፈልስ ወዴት ነው? ማባዛትስ ወዴት ነው የምንሄደው? እስኪ እሱን ብታስረዳን አያይዘን ደስ ይለናል። አንተ በጣም ጎበዝ ልጅ ነህ። ለሰራው ስራ የሻይ አንዳንድ ወጣት ስለሆንክ እስቲ ይቺን ነው። ኧረ እውነት አያስፈልግም። ኧረ ተው። እኔ እኮ ይሄን ብዬ እኮ አይደለም እኮ ስራ የምሰራው። ለዚህ ብዬ እኮ እውነት እውነት እንግዲህ ካልክ ምን ይደረጋል? ሰንዘረማን ከምትል ከምታፍር ለቀበል ላውጣው። አዎ ለምን እንደምትደረደረው አንተ ገመዳፍ እንካሽ ሌላ ጊዜ ቶሎ ቀበል ነው። እሺ መጣሁሽ፣ አብረን እንሄዳለን። አንዴ ሂሳብ ልቀበል። እሺ አባ ጧት ሄል ያመጣልኝ ሰውዬ ነው ያወቀኝ። ኤፍሬም ቀሪ ሂሳብ አስገባ ብሏል። እሰጠው ነበር እኮ አንተ ደከምክ እንጂ ና ሽረፍና የተጋገረ እንጀራ ለሱን በልተህ ትሄዳለህ። ና እንጀራው በጧት ካመጣሁት ሄል ነው የተጋገረው። እሱ እኮ ነው አልበላም። ለምን? ከሱ እኮ ነው አልበላም። ና ቆይ ና መጣሁ። እሺ አባ መጣሁ። ለምንድን ነው ይሄ ባንዳ ስለሆነ ነው? እሺ በሱ ፊት ያለው እሺ ኤፍሬም ወፍጮ ቤት ማለት እንዳታምነው። እሺ ይኸውልህ እኔ እሱ ጋር ነው የምሰራው፣ ግን ልንገርህ ኤፍሬም ምስርና ቦሎቄ ነው ለህዝቡ የሚያበለው። ሁለቱን ፈጭቶ ጤፍ ነው ብለው ኤፍሬም እስከ ዛሬ እውነት እኔ እውነት ቀን በላሁ፣ ሆዴን ነፋኝ፣ ፈነዳ። እንዴ የሚያመኝ ለዛ ነው። ኤፍሬም ምን አተመነው? እኔ አሁን ራሴን ወፍጮ ቤት ከፍታለሁ። የት? አስጎሪና እንትን ላይ እዚህ ቱሉ ዲምቱ። አሃ በጣም አሪፍ። እኔ ምን ደንበኛ እንሆናለን። ችግር የለም እንሆናለን። ብዙ ጊዜ ሳይ ስራ ትሰራም እዛ፣ ግን ዱቄት በዱቄት ነው ሁሌ። አሁን እኮ ዳጊላጮ በለኝ። በቃ ማሽቃበጥ ነው እኮ ስራዬ። ዳጊላጮ እኮ በቃ ማሽቃበጥ ነው እሱ፣ እንዲህ መቀባባት ነው ዳጊላጮ። እኔም እንደሱ ነው በቃ። እሱ ነው አራያን ያስኩት። ለኤፍሬም ሄድልካለሁ። ስልክ ቁጥር ንገረኝ። አንተ ስልክ ትመጣለህ 09 ዘሏጤ ምንድነው?
አንተ በረፍት ግን ከስራ በኋላ ያስፈልገውም ትንሽ ካቲካላ ከሆነ ምርጫችን እጥፍ ድርብ ይሆናል ደስታችን። ካቲካላ ይህንን ስትሰሙ ምን አስታወሳችሁ? ሚስተር ቸኮሌት ትዝ ይላችኋል? በጣም እንደዚህ አይነት ስራዎች ይሰራ ነበረ እና በጣም ደስ ይሉ ነበረ የሚሰራቸው ስራዎች። አብዛኛው ሰው የሚገርመው ይህንን ልጅ ካየ በኋላ እሱን ነው ያስታወሰው። ሰማይ ሲላወስ ደመናው ሲላወስ አንቺም ሲላወስ ሁሉም ሰዎች ሲጨቀጭቋችሁ እንዴት ደስ አይልም? ድራማ እንጂ አይደለ? የሃይ ስኩል ዩኒፎርም ሳይጣል ድራማ እኛ ላይ የሚሰሩ ህጻናት ቢሰው እንደ ሀሳብ አይደል? አይተው እሱን መተው የለባቸው። አንቺ ስላልተመቸሽ እነሱ መተው የለባቸው። አያገባሽም። የሚያየው ሰው ያየዋል። አለማየት ያንቺ መብት ነው። ደግሞ እርድና አይደለም የሆነ ነገር አንቺ ስላልተመቸሽ ምናምን አንቺ ነው ባላየዋት የሚል ሰው አለ ወይስ ማለት አንዱ ነው? አረ ተዋት ልጅቷን እንዴ! ምን አርጊ ነው የምትሏት? አንዳንድ ሰዎች ግን የራሳቸው አመለካከት የሰው አመለካከት እንዲሆን አትጠብቁ። ለዛ ነው በልዩነት ውስጥ መከባበር የሚባለውና የሰውንም ሀሳብ አክብሩ። በሀሳብ መጋጨት በሀሳብ መከራከርና መተማመን ያለ ነው። ግን ለምን እንደኔ አላሰበም ሰው ብላችሁ ድርቅ አትበሉ እንዴ። እሷ የሚያሰበችበት መንገድ ይኖራል። ልክ ሊሆን ይችላል። አድምጧት። ምንድነው እንደዚህ መቀጥቀጥ? ውዶቼ ለዛሬ ይሄ ይበቃናል። በቀጣይ ደግሞ በሌላ ቪዲዮ ዳግም እንገናኛለን። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። አዎ ተመችቶናል ካላችሁ ላይክ እያደረጋችሁ፣ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቸር ሰንብቱ።